ገንፎ የሚባለው ምግብ ያው ለቅቤ ቀቢ ስነ ስርዓት ሲሆን የሚዘጋጀው ከገብስ አሁንም ያዘጋጀነው እንግዲህ እንደምታየው የገብስ ገንፎ ነው። ማሽላ ተፈትጎ ገብሱም ተፈትጎ ይገናኛል ሞቅ ተደርጎ ከዛ በኋላ ወደ ገንፎነት ይውላል ተፈጭቶ ማለት ነው። በቅቤ ይቀላል እና ከዛ በኋላ መጨረሻው ምን ይሆናል? ቅቤ ቀቢው ላይ በንጥር በቅቤ በሳት በደስታ እየተጫወትን እየተጎራረስን የምንወጣው ይሆናል ማለት ነው። ስንበላው ደግሞ እንታያለን። ስንበላው ደግሞ ይለይልናል። ያው ወደፊት ይቀጥላል። መጀመሪያ የሚቀርበው ላማችን ነው። ያው አማትዮ ሲመጣ ጌጣጌጡን ይዞ ለልጅቱ ምልክት ያደርጋል። በክብር እንግዳ ለክብር እንግዳ የሚቀርብ አቀራረብ ነው። ያው የልጅቱ አባትና የልጅየው አባት ሆነው ጎረቤቶቻቸው ጋር የሚበሉት ምግብ ነው። ስለዚህ ይሄንን በልቶ ለልጅቱ ጌጣጌጡን አድርጎ ይሄዳል። የሰርግ ስነ ስርዓቱን በዛ ይፈጽማል ማለት ነው። መልካም ቀን